እንድደርስበት አይደለም የምፈልገው። በሰብአዊነት ምንም ጥላቻ የለብኝም። ግን በምርጫ ግልጽ በሆነ ምርጫ አብይ ስራ መቀየር አለበት። ሀገር ማስተዳደር አልቻለም። ይችላልው ካለ ችሎታ ካለና ችሎታ ካለው አልፈለገም ማለት ነው። ማፍረስ ነው የፈለገው ማለት ነው። ወደሚፈልገው ነው መውሰድ የፈለገው ማለት ነው። ወይ አልቻለም። ይችላልው ካለ ደግሞ እሱ ወደሚፈልገው ነው እየወሰደ ያለው። የሱ መንገድ ሀገርን ያፈርሳል። እሱን ካልኩ በኋላ ፌደራሊዝም ወደ 1968 69 ተመልሰናል። በሩጫ ቢዚ በመሆን እያምታታ እየሸወደ ወስዶናል። ማርታ ብየዋለሁ። ማርያም አልሆነም። ማርያም ቢሆን ኖሮ ህዝቡን ያዳምጥ ይሰማ ነበር። ማርታ ሆነና በዛ ሸወደና እንደ ወንዝ እንደ ወራጅ ውሃ እያሳሳቀ አስምጦናል። ተመልሰናል ወደ 1968 69 ተመልሰናል ማለት እነዚህ አሃዳቢያን የማላቸው ትሬስፓሲንግ ናሽናሊስትስ የሚላቸው ጥቂት ቡድን ሙሉ አማራ እንኳን አይደለም፣ ጥቂት ለአማራውም በሽታ የሆኑ ሰዎች፣ ለኛ ብቻ አይደለም በሽታ የሆኑ ሰዎች እነሱ ከኛ ከድጡ ወደ ማጡ ከገባነው በላይ እነሱ ከድጥ ወደ መቀመቅ ወርደዋል። እነሱ መፍትሄ አያመጣም። የአብይ መንገድ የኢዜማ መንገድ መፍትሄ አያመጣም። ከተፈጥሮ ጋር ታግለን ውጤት እናመጣም ነው ባጭሩ። እኔ ሲዳማ ነኝ። በሲዳማነቴ ማልሸማቀቅና ማልኩራራ ነኝ። እንደ ወላይታ ወንድም፣ እንደ ኦሮሞ፣ እንደ አገው፣ እንደ ቅማንት አማራ ያላልኩት የለም ስለተባለ ነው። ድሮ አለ ሲባል ነበር ያደግኩት። የለም ብለዋልና አለሁ ካለ እሱ ያስረዳኝ ነው። ይሄ ነው ፋክቱ። ያን ካልኩ በኋላ ወንድሜ